በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ ወዳጆቼ? የእግዚአብሔር ሰላም ከሁላችን ጋር ይሁን። እንግዲህ ዛሬ በአጭር ቪዲዮ መጥቻለሁ። አንዳንድ የሆኑ ካሉ ነገሮች አንፃር ከምንሰማቸው ነገር አንፃር እንደ አንድ ክርስቲያን ይልቁንም ደግሞ እንደ አንድ ኦርቶዶክሳዊ አማኝ ዝምታችንን መስበር ያለብን ነገር እንዳለ ይሰማኛል። ከአባቶቻችን ይልቁንም ደግሞ ከቅድስት ቤተክርስቲያን አፋጣኝ መልስ የሚፈልግ አንድ ሐሳብ ስላለ በዛ ላይ ከወንድሞቼ ጎን መቆሜን ለማሳየት በዚህ ጉዳይ ላይ አቋም መያዝ እንዳለብን ብዙዎች አባቶች እናቶች በሚያለቅሱበት ጉዳይ ላይ አንዳንድ ደግሞ አማኝ ነኝ አገልጋይ ነኝ የእርሻን ሰው ነኝ ብለው የማይሆን ትምህርትና ሳቅስላቅ ሲያስተላልፉ ያየናቸው አባቶችም ወንድሞችም ስላሉ እየሄዱበት ያለው መንገድ ጤናማ መንገድ ስላልሆነ ከወንጌል ትምህርትም አንፃር ከቤተ ክርስቲያንም መንፈሳዊ ልምምድ አንፃር ያን ነገር አይተን እየሆነ ያለው ነገር ልክ አይደለም ብለን በጥሩ አእምሮ በፍቅር ያን ነገር ለመተቸት ለመቃወም ነው በዚህ ሰዓት የተገኘሁት። እንግዲህ መጽሐፍ እንደሚነግረን አባቶችም እንዳስተማሩን ጌታችን አምላካችን መድኃኔ ዓለም ክርስቶስ ወደዚህ ምድር ከመጣበት ዋናውና ትልቁ ዓላማ ለብዙዎች ለደካሞች ነፃነትን፣ ሰላምን፣ ፍቅርን ለመስበክ ነው። ከተያዙበት እስራት ካሉበት ሰቆቃ እንዲፈቱ ነው። በአጭር አማርኛ ነፃነትን ይሰብክ ዘንድ ነው የመጣውና ነገር ግን ይህ ሐሳብ ተረስቶ ይሄ ዓላማ ተዘንግቶ ብዙዎች ካሉበት እስራት መፈታት እየቻሉ ከእስራት ላይ ሌላ እስራት እየተጨመረባቸው የተመለከትን ነው። ከዚህ አንፃር ወንጌል ምን ይላል፣ አባቶች ምን አስተማሩን፣ መጽሐፍ ቅዱስ ምን ይነግረናል ከሚለው ነገር አንፃር እንግዲህ በአሁኑ ሰዓት ሐሰተኛ አስተማሪዎች ይልቁንም ደግሞ ሐሰተኛ አጥማቂያን ቤተክርስቲያን የማታስተምረውን አባቶች ያልነገሩንን ነገር እያለማመዱን ህዝቡን መንፈሳዊ ነገር ወይም ደግሞ የሚያስተምሩትን ትምህርት መንፈሳዊ ካባ አልብሰው ነገር ግን በውስጣቸው ነጣቂ ተኩላዎች ናቸው እንዳለ መጽሐፍ ማይሆን ነገር እየተመለከትን ነው ያለነውና በዚህ ጉዳይ አባቶቻችን አፋጣኝ መልስ እንዲሰጡን ቅዱስ ሲኖዶስ በዚህ ጉዳይ ላይ ተወያይቶ እኛ እንዲጠፉ አንፈልግም። ምክንያቱም ጌታችን የሟቹን ሞት አልወድም እንዳለ እንዲጠፉ እንዲሞቱ እንዲሰቀሉ ወይም ደግሞ የተለየ ነገር እንዲደረጉ አይደለም የምንፈልገውና ትልቁ መልእክታችን ምንድነው? እየሄዱበት ያለው መንገድ ወይም ደግሞ አካሄድ ኦርቶዶክሳዊ አይደለም፣ መጽሐፍ ቅዱሳዊ አይደለም። አባቶቻችን ይሄን መንገድ አላስተማሩንም። ስለዚህ ቆም ብለው ሊያስቡ ይገባል፣ አባቶችን ሊሰሙ ይገባል። ምክንያቱም እየሄዱበት ያለው አካሄድ ብዙዎች የሚታነጹበት አይደለም፣ ክርስቲያናዊ አይደለም፣ ኦርቶዶክሳዊ አይደለም፣ ከመጽሐፍ ቅዱስ ትምህርት የወጣ ነው። ስለዚህ ታሪካችንን ትምህርታችንን ብናጠና አባቶችን ይልቁንም ደግሞ ብንጠይቅ እንዲህ ያለው ልምምድ ከየት የመጣ ነው? ስለዚህ በዚህ ጉዳይ ላይ ዝምታን መርጠዋል አባቶቻችን። በዚህ ጉዳይ ቅዱስ ሲኖዶስ የሆነ ነገር ሊል ይገባልና በተለይ ሐሰተኛ አጥማቂያን በጥምቀት ዙሪያ በመቁጠሪያ ዙሪያ ከፍተኛ ጥሩ ያልሆኑ ልምምዶች እየታዩ ስለሆነ አባቶቻችን ጊዜ ሳይሰጡ በዚህ ጉዳይ ላይ የሆነ ነገር ብለውን እኛም ያን ነገር አምነን ተቀበለን የተሻለ ነገር እንዲፈጠር መልእክታችን ለማስተላለፍ ነው። ስለዚህ በዚህ ጉዳይ ላይ ሁሉም ኦርቶዶክሳዊ የነቃ ተሳትፎ አድርጎ እኛ እያልን ያለ ነው። ሊታወቅ የሚገባው ነገር ምንድነው? እየተነገረ የሆነ ያለው ነገር ጤናማ ትምህርት አይደለም፣ መጽሐፍ ቅዱሳዊ አይደለም። አባቶች ይህን ልምምድ አላስተማሩንም። ከየት የመጣ ነው? ራስን በመቁጠሪያ መደብደብ ከየት የመጣ ነው? ቅዱሳን ቅባቶችን እያወጡ መሸጥ፣ መቸርቸር፣ በማይሆን አገልግሎት ላይ ማዋል፣ እኚህን መሰሉ ጉዳዮች ጤናማ ልምምድ አይደለምና ይህን እያደረጉ ያሉ ሰዎች አንደኛ በፍቅር ራሳቸውን እንግዲህ ብዙዎቹ እንግዲህ አሁን እንዲነኩ አይፈልጉም። በጣም ስር ሰደዋል፣ ብዙ ተከታይ አፍርተዋል፣ ብዙ ሰው አለ በዙሪያቸውና እየሆነ ያለው ነገር የሚያፈናፍንም አይደለም። ጭራሽ ምን ታመጣላችሁ ወደ ማለት ደርሰዋልና እነሱም ካሉበት ቆም ብለው እንዲያስቡ ቤተክርስቲያንን እንዲሰሙ እንግዲህ ይበቃቸዋል። እንደ ስጋ ሐሳብ ከተመለከትን ብዙ ተከታይ አፍርተዋል፣ ብዙ ንብረት አፍርተዋል። ይበቃቸዋል። ይሄን ይባርከላቸው እንደ በንስሐ እንዲመለሱና እንደ ቤተክርስቲያን ስርዓት እንዲሄዱ
የቤተ ክርስቲያንን ስርዓት ካከበሩ እንደ ቤተ ክርስቲያን ሐሳብ ከሄዱ ማንም ሰው ሚነካቸው የለም፣ ሚተቻቸው የለም፣ ሚነቅፋቸው የለም። ከዛ ውጪ ግን እየሆነ ያለው ነገር ግን ልክ ስላልሆነ እንዲያለ ልምምድ እንዲያለ ትምህርት ስለማናቅ ስላልተማረን እንግዲህ አባቶቻችን የሚወስኑትን ውሳኔ እንዲወስኑ አንደኛ ድምጽ ለነሱ እናስተላልፋለን ለአባቶቻችን፣ ለሚሰሙንም በዚህ ልምምድ ውስጥ ላሉ ወንድሞች እህቶች አባቶችም ደግሞ ቆም ብለው ራሳቸውን እንዲያዩና ወደ ትክክለኛው አስተምሮ እንዲመጡ መልእክታችንን እናስተላልፋለን። እንግዲህ ይሄ ነገር እስኪ የሚቆም ድረስ ይሄ ነገር የተሻለ መስመር እስኪይዝ ድረስ ሁሌም ድምጻችንን እንደምናሰማ በዚህ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። መጨረሻችንን እግዚአብሔር እንዲያሳምር የሁላችንንም ምኞቴ ነው። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ ወዳጆቼ? የእግዚአብሔር ሰላም ከሁላችን ጋር ይሁን። እንግዲህ ዛሬ በአጭር ቪዲዮ መጥቻለሁ። አንዳንድ የሆኑ ካሉ ነገሮች አንጻር ከምንሰማቸው ነገር አንጻር እንደ አንድ ክርስቲያን ይልቁንም ደግሞ እንደ አንድ ኦርቶዶክሳዊ አማኝ ዝምታችንን መስበር ያለብን ነገር እንዳለ ይሰማኛል። ከአባቶቻችን ይልቁንም ደግሞ ከቅድስት ቤተክርስቲያን አፋጣኝ መልስ የሚፈልግ አንድ ሐሳብ ስላለ በዛ ላይ ከወንድሞቼ ጎን መቆሜን ለማሳየት በዚህ ጉዳይ ላይ አቋም መያዝ እንዳለብን ብዙዎች አባቶች እናቶች በሚያለቅሱበት ጉዳይ ላይ አንዳንድ ደግሞ አማኝ ነኝ አገልጋይ ነኝ የእርሻን ሰው ነኝ ብለው የማይሆን ትምህርትና ሳቅ ስላቅ ሲያስተላልፉ ያየናቸው አባቶችም ወንድሞችም ስላሉ እየሄዱበት ያለው መንገድ ጤናማ መንገድ ስላልሆነ ከወንጌል ትምህርትም አንጻር ከቤተ ክርስቲያንም መንፈሳዊ ልምምድ አንጻር ያን ነገር አይተን እየሆነ ያለው ነገር ልክ አይደለም ብለን በጥሩ አእምሮ በፍቅር ያን ነገር ለመተቸት ለመቃወም ነው በዚህ ሰዓት የተገኘሁት። እንግዲህ መጽሐፍ እንደሚነግረን አባቶችም እንዳስተማሩን ጌታችን አምላካችን መድኃኔ ዓለም ክርስቶስ ወደዚህ ምድር ከመጣበት ዋናውና ትልቁ ዓላማ ለብዙዎች ለደካሞች ነፃነትን፣ ሰላምን፣ ፍቅርን ለመስበክ ነው። ከተያዙበት እስራት ካሉበት ሰቆቃ እንዲፈቱ ነው። በአጭር አማርኛ ነፃነትን ይሰብክ ዘንድ ነው የመጣውና ነገር ግን ይህ ሐሳብ ተረስቶ ይሄ ዓላማ ተዘንግቶ ብዙዎች ካሉበት እስራት መፈታት እየቻሉ ከእስራት ላይ ሌላ እስራት እየተጨመረባቸው የተመለከትን ነው። ከዚህ አንጻር ወንጌል ምን ይላል፣ አባቶች ምን አስተማሩን፣ መጽሐፍ ቅዱስ ምን ይነግረናል ከሚለው ነገር አንጻር እንግዲህ በአሁኑ ሰዓት ሐሰተኛ አስተማሪዎች ይልቁንም ደግሞ ሐሰተኛ አጥማቂያን ቤተክርስቲያን የማታስተምረውን አባቶች ያልነገሩንን ነገር እያለማመዱን ህዝቡን መንፈሳዊ ነገር ወይም ደግሞ የሚያስተምሩትን ትምህርት መንፈሳዊ ካባ አልብሰው ነገር ግን በውስጣቸው ነጣቂ ተኩላዎች ናቸው እንዳለ መጽሐፍ ማይሆን ነገር እየተመለከትን ነው ያለነውና በዚህ ጉዳይ አባቶቻችን አፋጣኝ መልስ እንዲሰጡን ቅዱስ ሲኖዶስ በዚህ ጉዳይ ላይ ተወያይቶ እኛ እንዲጠፉ አንፈልግም። ምክንያቱም ጌታችን የሟቹን ሞት አልወድም እንዳለ እንዲጠፉ እንዲሞቱ እንዲሰቀሉ ወይም ደግሞ የተለየ ነገር እንዲደረጉ አይደለም የምንፈልገውና ትልቁ መልእክታችን ምንድነው? እየሄዱበት ያለው መንገድ ወይም ደግሞ አካሄድ ኦርቶዶክሳዊ አይደለም፣ መጽሐፍ ቅዱሳዊ አይደለም። አባቶቻችን ይሄን መንገድ አላስተማሩንም። ስለዚህ ቆም ብለው ሊያስቡ ይገባል፣ አባቶችን ሊሰሙ ይገባል። ምክንያቱም እየሄዱበት ያለው አካሄድ ብዙዎች የሚታነጹበት አይደለም፣ ክርስቲያናዊ አይደለም፣ ኦርቶዶክሳዊ አይደለም፣ ከመጽሐፍ ቅዱስ ትምህርት የወጣ ነው። ስለዚህ ታሪካችንን ትምህርታችንን ብናጠና አባቶችን ይልቁንም ደግሞ ብንጠይቅ እንዲያለው ልምምድ ከየት የመጣ ነው? ስለዚህ በዚህ ጉዳይ ላይ ዝምታን መርጠዋል አባቶቻችን። በዚህ ጉዳይ ቅዱስ ሲኖዶስ የሆነ ነገር ሊል ይገባልና በተለይ ሐሰተኛ አጥማቂያን በጥምቀት ዙሪያ በመቁጠሪያ ዙሪያ ከፍተኛ ጥሩ ያልሆኑ ልምምዶች እየታዩ ስለሆነ አባቶቻችን ጊዜ ሳይሰጡ በዚህ ጉዳይ ላይ የሆነ ነገር ብለውን እኛም ያን ነገር አምነን ተቀበለን የተሻለ ነገር እንዲፈጠር መልእክታችን ለማስተላለፍ ነው። ስለዚህ በዚህ ጉዳይ ላይ ሁሉም ኦርቶዶክሳዊ የነቃ ተሳትፎ አድርጎ እኛ እያልን ያለነው ሊታወቅ የሚገባው ነገር ምንድነው? እየተነገረ የሆነ ያለው ነገር ጤናማ ትምህርት አይደለም፣ መጽሐፍ ቅዱሳዊ አይደለም። አባቶች ይህን ልምምድ አላስተማሩንም። ከየት የመጣ ነው ራስን በመቁጠሪያ መደብደብ? ከየት የመጣ ነው ቅዱሳን ቅባቶችን እያወጡ መሸጥ፣ መቸርቸር፣ በማይሆን አገልግሎት ላይ ማዋል?
እኚህን መሰሉ ጉዳዮች ጤናማ ልምምድ አይደለምና ይሄን ያደረጉ ያሉ ሰዎች አንደኛ በፍቅር ራሳቸውን እንግዲህ ብዙዎቹ እንግዲህ አሁን እንዲነኩ አይፈልጉም። በጣም ስር ሰደዋል፣ ብዙ ተከታይ አፍርተዋል፣ ብዙ ሰው አለ በዙሪያቸውና እየሆነ ያለው ነገር የሚያፈናፍንም አይደለም። ጭራሽ ምን ታመጣላችሁ ወደ ማለት ደርሰዋልና እነሱም ካሉበት ቆም ብለው እንዲያስቡ ቤተክርስቲያንን እንዲሰሙ እንግዲህ ይበቃቸዋል። እንደ ስጋ ሐሳብ ከተመለከትን ብዙ ተከታይ አፍርተዋል፣ ብዙ ንብረት አፍርተዋል። ይበቃቸዋል። ይሄን ይባርከላቸው እንደ በንስሐ እንዲመለሱና እንደ ቤተክርስቲያን ስርዓት እንዲሄዱ የቤተክርስቲያንን ስርዓት ካከበሩ እንደ ቤተክርስቲያን ሐሳብ ከሄዱ ማንም ሰው ሚነካቸው የለም፣ ሚተቻቸው የለም፣ ሚነቅፋቸው የለም። ከዛ ውጪ ግን እየሆነ ያለው ነገር ግን ልክ ስላልሆነ እንዲያለ ልምምድ እንዲያለ ትምህርት ስለማናቅ ስላልተማረን እንግዲህ አባቶቻችን የሚወስኑትን ውሳኔ እንዲወስኑ አንደኛ ድምጽ ለነሱ እናስተላልፋለን ለአባቶቻችን፣ ለሚሰሙንም በዚህ ልምምድ ውስጥ ላሉ ወንድሞች እህቶች አባቶችም ደግሞ ቆም ብለው ራሳቸውን እንዲያዩና ወደ ትክክለኛው አስተምሮ እንዲመጡ መልእክታችንን እናስተላልፋለን። እንግዲህ ይሄ ነገር እስኪ የሚቆም ድረስ ይሄ ነገር የተሻለ መስመር እስኪይዝ ድረስ ሁሌም ድምጻችንን እንደምናሰማ በዚህ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። መጨረሻችንን እግዚአብሔር እንዲያሳምር የሁላችንንም ምኞቴ ነው። አመሰግናለሁ።